ሰላም ሰላም ውድና የተከበራችሁ የሀኒቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ የማሳያችሁ የሎሚ ኬክ አሰራር ነው። በጣም ቆንጆ ነው፣ ቀላል ነው። በቤታችን ባለ በቀላል ነገር የምንሰራው በጣም የሚጣፍጥ ነው። ማሻላ ወድጄዋለሁ። እኔ እናንተም ቤተሰቦቼ ተካፈሉልኝ ብዬ ነው ዛሬ እና ወደ አሰራሩ ስገባ የተጠቀምኩትን ነገር ደግሞ ከስር ዲስክሪፕሽን ስር አስቀምጥላችኋለሁ ኢንሻአላህ። አሁን ወደ አሰራሩ ልግባ። እዚህ ጋር 3 እንቁላል ተጠቅሜያለሁ። 3 እንቁላል እንዲሁም ስኳር ነው የተጠቀምኩት። ስኳር ደግሞ እንደ ፍላጎታችሁ ወይም እንደምንሰራው መጠን ያስፈልጋል ማለት ነው። ስኳሩን ከጨመርኩ በኋላ እዚህ ጋር በእጅ መምቻ ነበረ ልጠቀም የነበረው፣ ግን በደንብ ሳየው አልመታ ብሎኝ የኤሌክትሪክ የእጁን ማሽን እንትኑን ቀየርኩኝ ማለት ነው። በእጁ በጣም ብዙ ሰዓት ይፈልጋል ሳስበው። ከዛ ይሄንን መምቻ ተጠቅሜ በደንብ አድርጌ ወንድሮች መጥቻለሁ ማለት ነው። ስኳሩንና እንቁላሉን እየመታው ያለሁት ከመታን በኋላ እንደምታዩት ቆንጆ እየሆነልኝ ነው። ከዛ በመቀጠል ቫኒላ ፈሳሹ ካላችሁ እሱን መጨመር፣ ካልሆነም የፓውደሩን መጨመር ትችላላችሁ ማለት ነው። ቫኒላውን መትቼ ከዛ በኋላ ዘይቴንም እጨምራለሁ። በዚሁም ዘይት ደግሞ 1 ብርጭቆ፣ ትልቅ ብርጭቆ አይደለም መካከለኛ ብርጭቆ ነው ጨምሬ እመታዋለሁ ማለት ነው። እሱን ከመታው በኋላ እንደምታዩት በጣም ይቅርታ ደግሞ ጫጫታ አለ። ቪዲዮ ሁሉ እንዲታደርግ ጫጫታ ይኖራል። ቦታ ላይ ሰፈሩ አካባቢ ላይ በዛ ነው። በጣም ይቅርታ ለረብሻ እየመታ ነው ዶርኩን ተቀመጥ በኋላ ማለት ነው። ከዛ በመቀጠል የማደርገው ምንድነው ሎሚውን ከመፈቅፈቂያ እፈቀፍቃለሁ ማለት ነው። እና ደግሞ እንደ ሎሚ መፈቅፈቂያ ካላችሁ ቆንጆ ነው። ሎሚ መፈቅፈቂያ ከሌላችሁ ግን እንደኔ ይኸው እኔ የምፈቀፍቀው በኖርማል ካሮት ምናምን በምንፈቀፍቀው በትንሿ ሳይዝ በኩል ነው የፈቀፈቁት። እዚህ ጋር ደግሞ በእጄ ስለምቀርጽ ነው ይቅርታ አውርጄው ፈቅፍቄ ከዛ በኋላ እንደምታዩት ተቆራራቢ እንትኑ ተጨምሬያለሁ። ራሱን ደግሞ የተቀፈቅነውን ሎሚ ራሱን እንትኑን ጭማቂውን ጁሱን ማለት ነው በዚህ መልኩ ጨምቀን እንጨምረዋለን ማለት ነው። እኔ አንዷን ሎሚ ብቻ ነው የተጠቀምኩት። እንደዚህ እንደምታዩት እንጨምቅና እንጨምረዋለን። በዚህ መልኩ እንደገና እንተዋለን ማለት ነው። ከዛ በመቀጠል የሚቀረን ዱቄትና ቤኪንግ ፓውደር፣ ቤኪንግ ሶዳ ጨምሬያለሁ እዚህ ጋር ማለት ነው። ዱቄት ግን ይቅርታ እኔ አልለካም። ብዙ ጊዜ ዱቄት አልለካም ስጨምር፣ ጀስት በገስ ነው ዝም ብዬ የምጨምረው። እዚህ ጋር ቤኪንግ ፓውደር እና ቤኪንግ ሶዳ ጨምሬ ሁለቱንም አዋህዳለሁ ማለት ነው። እዚህ ጋር ግን መጀመሪያ የረሳሁት ነገር ቢኖር ምንድነው መጀመሪያ መጨመሪያ የነበረብኝ ትንሽዬ ጨው በጣም መጨመር ነበረብኝ። ወስዳለሁ በኋላ ማለት ነው። በዚህ ዱቄት ከጨመረን በኋላ በእጅ መምቻ በራሳችን ብንዛም ችግር የለውም። ደግሞ ቆንጆ ነው የሚሆነው። እኔ ግን ያው እንደጀመርኩት በዛው ነው እንትን እዚህ ጋር ይኸው ጨዌን እየጨመርኩ ነው። ሻይ ማንኪያ ቦታ ከተጨመራችሁ በቂ ነው ማለት ነው። ነው በጣም ቆንጆ ነው። በጣም ያምራል ሲታይ ራሱ ሲመታ። እዚህ ጋር ደግሞ ዘይት ቀብቼ ሳህን አዘጋጅቻለሁ። ፍሩን ውስጥ ማስገባበትን ሳህን ትንንሽ ናቸው ሳህኖቹ እና ደግሞ ብዙ ጊዜ ሊጡ ወይም ደግሞ የሰራ ነው እንትን ከበዛ ውስጡ ስለማይበስልልን ብዙም ባናበዛ ወይም ደግሞ እቃው ሰፋ ያለ ቢሆን ባይነኝ። ለዛ ነው እዚህ ጋር በሁለት እቃ ነው ያደረኩት። በእጄ ስለሆነ በጣም ተቸግሬያለሁ። ስቀርጽ ይሄን ይመስላል። ከዛ ከፍርን ወጣ።
ቆንጆ ሆኖ ነው የበሰለልኝ። ያኛው ነጣ እንዳለ በጣም ሳይቀላን ያወጣሁት ስለፈለግኩ ነው እንደዛ አድርጌ። ሁለቱንም በአንድ ነው ያደረኳቸው ባይዘዌ። ከዛ በኋላ ያኛው ብዙም ሳይቀላ ይሄን አወጣሁኝ። አንደኛው ደግሞ ትንሽ ቀላ አድርጌዋለሁ። በጣም ቆንጆ ነው ውስጡ ወላሂ ሀቂቃ። ሞክሩት በቤታችሁ ሁላችሁም። ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዲስ ነኝ አበረታቱኝ። ደገፍ ደገፍ እንደራረግ እላለሁ። እና ይሄንን ይመስላል። በዚህ መልኩ ተጠናቋል ማለት ነው። እና ለቡና ቁርስ አቅርቤው በጣም ይጣፍጥ ነበረ። ቆንጆ ነው፣ ልጆችም ይወዱታል። እና ይሄንን ይመስላል ማለት ነው። በጣም አመሰግናለሁ። ባይ። አትጥፉ።